بسم الله الرحمن الرحيم. الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል። መቼም እንደዚህ አይነት ርዕስ ሲዘጋጅ ሁሉም ይደሰታል። ርዝቁ እንዲሰፋለት የማይፈልግ የለም። ነገር ግን ሪዝቅ ብዙ አይነት ሪዝቅ አለ። ሪዝቅ የአላህ ስጦታ ነው። ከአላህ ስሞችም መካከል አንዱ አርረዛቅ ለጋሽ። ሪዝቅ በብዙ መንገድ ይፈሰራል። የገንዘብ ሪዝቅ አለ፣ የጤና ሪዝቅ አለ፣ የልጅ ሪዝቅ አለ፣ የዕልም ሪዝቅ አለ፣ የአገር ሰላም ሪዝቅ ነው። የሪዝቅ አይነቶች ብዙ ናቸው። ትልቁ ሪዝቅ ደግሞ ጀነት ነው። አላህ ይወፍቀን። ዱንያ ላይ ደግሞ ትልቁ ሪዝቅ ደግሞ ኢስላም። አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያን አላህ ለሚወደውም ይለግሳል፣ ለማይወደውም ይለግሳል። ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም። ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው። አላህ ስለወደዳቸው አይደለም። ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም። ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም ዲንን፣ ኢስላምን፣ ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም። ስለዚህ ትልቁ ሪዝቅ ምንድነው? ኢስላም ነው። በእስልምናችን የምንጠቀም አላህ ያድርገን። ዛሬ በርዕሱ ላይ እንደተገለጸው ቱሪድ አይ የብሱጥ ለከ ሪዝቀክ፣ ሪዝቅ እንዲሰፋ ትፈልጋለህ? የሁሉም መልስ አዎ ነው። ነገር ግን ምን ይጠብቅብናል? ሪዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው? ላ አብዛኞቻችን ያላወቅናቸው የሪዝቅ ሚስጥሮች አሉ። የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው። ዛሬ ሪዝቅን ሰው ሀብቱ እንዲሰፋ ብቻ፣ ገንዘቡ እንዲበዛለት ብቻ ያግበሰብሳል። በሐራምም በሐላልም ያግበሰብሳል። የዛ አይነት ሪዝቅ ግን መጨረሻው የከፋ ነው፣ ውርደት ነው፣ ውድቀት ነው። ነገ የውመል ቂያማ ነዳማ ነው፣ ጸጸት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ አዩሃ ናስ፣ እናንተ ሰዎች ሆይ ኢተቁላህ፣ አላህን ፍሩ፣ ወአጅሚሉ ፊ ጠለቢህ፣ ርዝቅን በመፈለግ ላይ አሳምሩ። ፈኢነ ነፍሰን፣ አንድ ነፍስ እኮ ለን ተሞተ፣ መቼም አትሞትም፣ ሐታ ተስተውፊየ ሪዝቀሃ፣ ሪዝቋን እስክትሞላ ድረስ። የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም፣ አትሞትም። ወኢን አብጠዐ አንሃ፣ ከሷ ቢዘገይም ያ የተጻፈላትን ታገኛለች። ፈተቁላህ፣ አሁንም አላህን ፍሩ። ወአጅሚሉ ፊ ጠለቢ፣ ርዝቅን በመፈለግ ላይ አሳምሩ፣ በጥሩ ሁኔታ ፈልጉ። ኹዙ ማ ሐለ፣ አላህ ለእናንተ ሐላል ያደረገላችሁን ያዙ። ወደኡ ማ ሐሩመ፣ ለእናንተ ሐራም የተደረገውን ደግሞ ተውት። ሰው ዛሬ ከየትም ፍጪው ዱቄትን አምጪው አይነት አባባል ኪሱን ይሞላል፣ ያግበሰብሳል። ነገ ግን ውርደት ነው። እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል። ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም፣ 4 ጥያቄዎችን እስኪጠየቅ ይላል።
የመጀመሪያው ጥያቄ ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ናስ ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ ፊማ አብላ ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በኢስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙህ፣ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ፣ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሽአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረድተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ አንተ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወደ የተወሰከው ሌላ ጥያቄ ያለው ገንዘብ ነው። ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ? ደካማ ረዳህ? ሰደቃ አወጣህ? ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወደ የተወሰከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማደርግበት ሚን አስባቢ ርዝቅ ከርዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማደርግበት መንፈሳዊ የሆኑ ነገሮች ግን ርዝቅን የሚያመጡ ነው። በእርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ ድከም። ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው ኢስላም። ንጽህናን የአገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው። ሚን አስባቢ ርዝቅ ከርዝቅ ሰበቦች የመጀመሪያው ተውሂድ ነው። ይህን ልብ ብላችሁ ወቁ። ተውሂድ እንዴት ልትሉ ነው አይደል? ምንነጋገረው በቁርአንና በሐዲስ ብቻ ነው ዛሬ። ተውሂድ አላህን በብቸኝነት በመገዛት ርዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ርዝቁን አላህ ይባርክለታል፣ ያሰፋለታል። የቁል አላሁ አዘ ወጀል አላህ ቁርአን ላይ ሱረቱ ዛሪያት ላይ ምን አለ? ወማ ኸለቅቱል ጅነ ወልኢንሰ
ኢላ ሊያዕቡዱን ጋኔንና ሰውን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። እኔን ሊገዙኝ ብቻ ነው የፈጠርኳቸው። ይህን የቁርአን ብዙ ቦታ ሳስተምር በሀገራችን አቆጣጠር 1993 አንድ ፓምፕሌት እጄ ላይ ገባ። የአክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት። እሷም ፓምፕሌቱ ላይ አሁን የቀረውት የቁርአንያን ጽፈዋሉ። ምን ብለው? ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ። ልክ ነኝ ስቀረው? ምን ጎደለ? ኢላ አይደል? ምን ማለት ነው? ወማ አፍራሽ ናት አለ። ወማ ኸለቅቱ አልፈጠርኩም፣ አልጂን አጋንንት፣ ወልኢንስ የሰው ልጅን ኢላ ወታ ስትነበብ ሊያዕቡዱኒ እኔን ሊገዙኝ አልፈጠርኩም፣ የሰው ልጅንም ሆነ ጂንን እኔን ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ። ስለዚህ ማንን ነው? ኢየሱስን ነው፣ ዒሳን ነው አሉ የአክፍሮት ኃይላት። አያችሁ ማዕናው እንዴት እንደሚያበላሸው ግን ስለወጣች ኢላ። አላህ ግን ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳያጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት። እነሱ ግን ሙስሊሙ አያውቅም ወይም እንሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስን ነው ሌላ ሊገዛ አይደለም ይሄው እያለ ነው ብለው ለማታለል ሞከሩ። አይሳካም። ቁርአኑን ያወረደው ማን ነው? አላህ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ይህ መገሰጫውን መመከሪያውን ሰውን ከጥመት ወደ ቅን፣ ከጭንቀት ወደ ብርሃን፣ ከጨለማ ወደ ብርሃን፣ ከጭንቀት ወደ ደስታ የሚያወጣውን የዓለም ብርሃን የሆነውን ቁርአን እኛ አውርደነዋል፣ እኛው ነን ጠባቂ ብለዋል። ማንም ቁርአንን ሊበክል ሊያበላሽ የሚመጣ አንድም ሳይኖር ጠባቂው ማን ነው? አላህ ነው ቁርአንን የሚጠብቀው። ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ። ይሳካል? አይሳካም። ከዛ አላህ ምን አለ? ማ ኡሪዱ ሚንሁም አለ ማ ኡሪዱ ሚንሁም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙኒ አለ ከእነርሱ ምንም ሲሳይ አልፈልግም፣ ሊመግቡኝም አልሻም። ኢነላሃ አላህ ሁወ ረዛቅ አለ እርሱ ነው ሰጪው ለጋሹ፣ ዙል ቁወቲል መቲን የብርቱ ኃይል ባለቤትም እሱ ነው አለ አላህ። ማን ነው ረዛቁ? አላህ ነው። በምን? ተውሂድን ስትይዝ፣ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፈዋል። ተውሂድ የያዘ ሰው ማንን ነው የሚጠጋው? አላህ ነው። ሲደሰት አልሐምዱሊላህ፣ ሲቸገር ያ ረብ ይላል። ከአላህ ውጭ ማንንም አያውቅም፣ የአላህ ባሪያ ነው። ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ፣ አላህን በብቸኝነት መገዛት። የተውሂድ ጉዳይ ቀላል አይደለም ወንድሞች፣ ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው። ነገ የውመል ቂያማ ምንድነው? በተውሂድ ነው። ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል። ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው? ጀነት ነው። መጨረሻው ጀነት ነው። አላህ ከጀሃነም እሳት ይጠብቀን። ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ አሰላ ሰላት ነው። ሰላት የርዝቅ መክፈቻ በር ነው፣ ቁልፍ ነው። አላህ ምን አለ? ወእሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ፣ ወስጠቢር ዓለይሃ በሷ ላይም ጽና ታገስ። ላ ነስአሉከ ሪዝቅን ሲሳይን አንጠይቅህም፣ ነህኑ ነርዙቁከ እኛው እንረዝቀሃለን አለ። ወልዓቂበቱ ሊተቅዋ መጨረሻም አላህን ለሚፈራ ነው። ሰላት የርዝቅ መክፈቻ ነው። ሰላት የመንፈስ እርካታ ማግኛ ነው። ሰላት የደስታ ምንጭ የሚገኝበት ነው። ሰላት የሌለው ሰው ባዶ ነው። ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው። ሰላትን ጠብቅ።
ሐሳብ ጭንቀት ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ፣ ቢላል ባክ በሰላት አሳርፈን። ሰላት ሲሰግዱ ሁሉን ነገር ይስተካከላል። እንደው ሐቂቃ እንነጋገር። አሁን መግሪብ ከሰገድን በኋላ የተሰማን ደስታ የለ? ሰላት ሰግደንና ሳንሰግድ አንድ ነን? ወላሂ ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ፣ ልዩ ስጦታ፣ ደስታ አለ። እስር ቤት ላይ ሆነን አንድ ሰው መጣና እከሌ ያለው አቤት ሰላት ጀመርካል? አልጀመርኩም። ወላሂ አንተ መቼም አትሰግድም አለ። ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼም አትገዛም። እስር ቤት ሆነን ሰላት ማይሰግዱ ሰዎች ወላሂ እንቅልፍ የላቸውም። ሌሊቱን በሞላ ወክ ያረጋሉ። እዛው ቤት ውስጥ እንደ መጋዘን ነገር ነው፣ ወክ ያረጋል። ለምን? እንቅልፍ የለም፣ ጭንቀት ነው። ሰላትስ ደስታ ያመጣል። ስለዚህ ቤተሰብን በሰላት እዘዝ። የሚጠበቅብህ ይሄ ነው። በአላህ ትእዛዝ ላይ አድርጋቸው። ርዝቁ ከማን ነው? ከአላህ ነው። የሆነ ነገር ሲባል ሰላት ከተውክ ነው ስራ የምትሰራው። ሰላትን አተው። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ነው አላህ የተሻለ ይተካልሃል። አላህን የሚያስቆጣ ነበር ትተዋል፣ አላህ የተሻለ ያመጣልሃል። ስለዚህ ሰላትን አጥብቅ ያዝ። በአላህ ማመን፣ አላህ አመኑባቸው ባሉት ነገር በአጠቃላይ ማመንም ርዝቅ በረካ አለው። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን። ወለው አነ አህለል ቁራ አለ የከተማዋም ሰዎች አለ አላህ አመኑ ወተቀው ባመኑና በተጠነቀቁ ኖሮ አለ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር አለ። ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን አለ ሲሰሩት በነበረውም ኃጢአት ያዝናቸዋል። አላህ ሱብሓነሁ ወተዓላ በአላህ ስታምን በረካው ይከፈታል። አራተኛው የርዝቅ መክፈቻ አብዛኞቻችን የዘነጋ ነው። በዚያውን አራተኛው ክፍል ላይ ምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ የምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው። እሱም ዱዓ። ወላሂ ዘንግተናል። ልናደርግ እንችላለን። ስናደርግም በገፍላ የቂን ሳይኖረን አላህ ስብሓነሁ ወተዓላን ሳንተማመንበት ምናደርገው። አንዳንዱ ዱዓ ሲያደርግ ቀልቡ የለም። አላህ ደግሞ ልብህን ይፈልገዋል። እህቴ ልብሽን አላህ ይፈልጋል። ቀልባችንን አላህ ይፈልጋል። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግስሃል። ጭንቅ አለ ያ ረብ በል። ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብ አይደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥህ። የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው። አንድ ቁርአን ላይ ቆይታ እናድርግ እስቲ። ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት። ሱረቱ አሊ ኢምራን ላይ መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው። ሐና የኢምራን ባለቤት ዒሳን ትወልዳለች፣ ወንድ ልጅ ትወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ? መርየም እንድትወለድ አደረገ። በወቅቱ በነበረው ህግ ደግሞ ቤተል መቅዲስ ላይ አገልጋይ መሆኑ ማን ነበር? ወንዶቹ ነበሩ። ያንን ታሪክ እንመልከት። ኢዝ ቃለት ኢምራአቱ ዒምራን ረቢ የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ የነበረውን አውሳይና
ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ ከኔም ተቀበል፣ ኢነከ አንተ ሰሚዑል ዓሊም አንተ ሰሚውም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለማ ወضعتها የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና የተሳለችው ቃለት ረቢ ጌታዬ አለች ኢኒ ወضعتها انثى እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወضعت አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሚሕራባ ዘከሪያም በእርሷ ላይ በሚሕራባ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድን ነው? በክረምት ማይገኘው እሷ ጋር ይገኛል። በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይህንን ሲያገኝ ዘከሪያ ዓለይሂ ሰላም ቃለ ያ መርየሙ አንቺ መርየሙ ያላት አና ለኪ ሃዛ ላንቺ ከየት ነው ይሄ አላት። ቃለት ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው አለች። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከሪያ ዓለይሂ ሰላም ልጅ የለውም። እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከሪያን የሚያስተባብሉት በዚህ ይጋፈጡታል። ይህንን መርየም ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሂሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከሪያ ረበሁ እዚያ ዘንድ ዘከሪያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነሃል። ወዲያውኑ ዘከሪያ ዑለማዎቹ ሲናገሩ ዘከሪያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚርሓብ ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችው። አነላህ ዩበሽሩከ ቢያሕያ አላህ በያሕያ ሕያው በሆነ ቃል ማለት ነው። ሙሰድቀን ቢከሊመት ሚነላህ ከእርሱ በሆነ ቃል አላህ ያሕያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ በያሕያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያሕያ የተባለ ልጅ አላህ ይለግሰሃል። ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን ድንግልም ከደጋጎችም ነቢይም ሲሆን አላህ ይለግሰሃል ያበስረሃል። የዚህ ጊዜ ዘከሪያ እድሜያቸው ሄደዋል።
ሚስታቸው መሃል ነበረች። አው አላህን ለመንከር አላህ ሰሚ ነው፣ ተቀባይ ነው። ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው። ይሰጣል ሲባሉ ቃለ ረቢ ጌታዬ አለ አና የኩኑ ሊ ጉላሙን እንዴ ለኔ ልጅ እንዴት ይኖረኛል አለ ወቀድ በለገኒየል ክበሩ እድሜ ሄዶ አርጅቼ ሳለ አለ ወምራአቲ አቂር ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል? ቃለ ከዛሊከ አላሁ የፍዐሉ ማ የሻ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል። በካልኩሌት አይደለም። አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል? ሐዋን ከአደም ያጎን ፈጠረ። የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ። ኢሳን አለይሂ ሰላም ከእናቱ ብቻ ፈጠረው። የሰው ልጆች በአራት አይነት መንገድ ተፈጥረዋል። ምን ይሳናል? ይሳናል እንደ አላህ ግን እኛ ደከመ። ዘከሪያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው። ቃለ ረቢ ጀዐል ሊ አያ ጌታዬ ለኔ ምልክት አድርግልኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ወዝኩር ረበከ ከሲራ ወሰቢሕ ቢልዓሽይ ወልኢብካር ጌታህንም በብዙ አውሳ በማታና በጠዋት አወድሰው። አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም። ምንድነው የሚያስፈልገው? ተስቢሕ ዚክር፣ አላህን ሁሌ ማውሳት። ምስጋና ይገባ አንተ ባሰጠኝ ማን ይሰጠኝ ነበር? ሱብሃንአላህ አልሐምዱሊላህ አላሁ አክበር ሁሌ አላህን ማውሳት። አላህ ይጠብቀን። እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን፣ ከሰላት ይሸሻል፣ ከዚክር ይሸሻል፣ ከዱዓ ይሸሻል፣ ኸይር ነገር ከመስራት ይሸሻል። ያ አይደለም ይጠብ አላህ ዘንድ ጠንካራ መሆን። ስለዚህ አላህ ባሪያዎችን ይረዝቃል። አላህ ሀብታም የሆነ ጌታ ነው። ሐዲሰል ቁርስ ላይ ነቢዩ ዓለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃለ አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል። ሙሉን አላወራውም፣ ከዱዓ ጋር የተያዘው ምት ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ የመጀመራችሁ ከአደም ጀምሮ ያለው ሰውም ጂኑም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም አጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳንን መስአለተሁ ለሁሉም ደግሞ እንደ ጥያቄው ብሰጥ ኢልም ይጠይቃል፣ አፋይ ይጠይቃል፣ ልጅ ይጠይቃል፣ ገንዘብ ይጠይቃል። ማይጠይቀው ነገር የለም። የሰው ልጅ ሀጃው ብዙ ነው። ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ? ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም። ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለል ባሕር ልክ መርፌ ባህር ውስጥ ገብታ የምትቀንሱ መጥፌ ባህር ውስጥ አይደለም፣ መርፌ ባህር ውስጥ አይደለም። ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል። አላህ ሀብታም የሆነ ጌታ ነው፣ ለጋሽ ነው። ስለዚህ ተቸገርክ ያ ረብ በል። ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው። ረጅም ነገር ለምን። አላህ ሀብታም ነው። ያ ረብ እንደው አንድ ስቱዲዮ ስጠኝ አትበል። አላህ ለጋሽ ነው፣ ሰፊ ለምነው። ጀነትን ስትጠይቁ ጀነቱ ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ትልቁን ጀነት። ታዲያ ዱንያ አላህ ለጋሽ ነው። ወላሂ አላህን ሰፊ ነገር ለምነው። ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለል ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው። በእስልምና ላይ እንድትጸና ዱዓ አድርግ። በሰላት ላይ እንድትጸና ዱዓ አድርግ። በዚክር በዱዓ እንድትጸና ዱዓ አድርግ። ኸይር ነገር ላይ እንድትጸና ዱዓ አድርግ። ያን ስታደርግ ዱንያ አኺራህ ይሟላል። ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል? በይነ ሱጁድ በይነ ሰጅደተይን በሁለት ስጁዶች መካከል ላይ
ቁጭ ብለን የምናደርጉ ዱዓ አለ። ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን። ጌታዬ ማረን፣ እዘንልኝ፣ ትክክለኛውን መንገድ ምራን፣ ለግሰኝ። እስቲቃማ ጽናት፣ እዘንልኝ፣ ማረኝ። ይሄ መለየት የለበትም። ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድን ነው? ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዓዛበ ናር። ጌታችን ወይ በዱንያ ሐሰና። የዱንያ ሐሰና ማን ነው የሚነግረኝ? ሐሰና እኮ ነው የተባለው። የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም፣ ቤት፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ባል፣ ጥሩ ልጅ፣ ሀብት ምናምን ሁሉም ይካተታል። ወፊል አኺረቲ ሐሰነተን፣ በአኺራም ሐሰና። የአኺራ ሐሰና ምንድን ነው? ጀነት ነው። ወቂና ዓዛበ ናር፣ ከእሳት ቅጣት ጠብቀን፣ ሁሉንም ያካተተች። ስለዚህ አራተኛው ዱዓ ነው። አምስተኛው